ጽዮን አታውቅኝም። በእርግጥ ግን ራስህ አትሳሳት። ይሳቅ ሊረዳሽ ነው የሚፈልገው። የበፊት የማሳጅ ቤት ላይፍ እንደከበደሽ እና እርዳታ እንደምትፈልጊ ነግሬው እርዳታ ሊያስብ አንተ እኔ እንዳልቀጥርክ ሞን አንተ ላይፍ ነው ማስወጣክ። ማናት ከላይ ማስወጥቼ እኔ እንዳልቀጥር ምን ልታረጊኝ? ማሳጅ ልታረጊኝ? አረጋለሁ ከፈልግ ግን ወሪ አልፈልግም ይቅር። ባይሆን ዲጄ ይሳቅ አንተ ግን ማለት ነው ፎሎወር ያገኛለሁ ብለህ ማለት ነው የሴትን ልጅ ህይወት እያበላሸው መስሎ ከታየ ማለት ነው በጣም ተሳስታል። በጣም ማለት ነው ሞን የምትባል ሰው እናት አንተ ከሴት ማህፀን ብትወጣ ኑሮ ማለት ነው እንደዚህ ታየች። ስክሪንሻት አድርግልኝ ስክሪንሻት። እኔ የምልሽ ማለት ነው ምን ልልሽ መሰለሽ፣ እናቴ እንዳንቺ ምግብ መስራት ማትችል ሴት አይደለችም። ትችላለች፣ ጎበዝ ናት። ኧረ ተው በእናትህ። ይኸውልህ አንደኛ ነገር ከሴት ማህፀን እንደወጣ ጭንቅላት ቢያስ ኑሮ ለእኔ ማለት ነው ምንም ብትል ምንም ይሳቅ አውራት ሰው ስለሚመጣችሁ ነው እዚህ ጋር ዝም በይ። ምንድን ነው የምትለው? ይሳቅ አንዴ የእሷ ሚዩት አድርጌዋለሁ። እርዳታ የምናሰባስብበትን መንገድ ካለ እርዳታ እናሰባስብ። ሲፓራ ነች። ሲፓራ ማናት ደግሞ? ሲፓራ ብሎ ስም ማውጣት ጀመሩ። አወኳት ቆይ ይሳቅ አዋራት አንተ እርዳታ ስብስብ እየጠየቀው ነው። አሁን እንዴት ነው የምናደርገው? እርዳታው እንዴት እናሰባስብ? ፍራንክ እያደረጋችሁ ነው? አይ አይደለም፣ አይ የምሬ ነው። ኢቢኤስ ለምን አትመዘገብም? እርዳታውን ከዛም ሆነ እንትና ጥሩ ሀሳብ እኮ ነው። ሊሸቅር ተፈልጎ እኮ ነው። አላዋጣውም። አሁን መጣሽልኝ እንትና ነሻ አዎ ጆን ዳንኤልን አፍቅር እሞታለሁ ምናምን ያልሽው ልጅ ደህና ነሽ? እስካሁን አለሽ? አልሞትሽም? አለን። ደህና ነሽ? ደህና ነኝ። በእውነት ነበር ግን ነበረ። እኔ የምልህ ይሳቅ፣ እኔ የምፈራው ግን የጆን ዳንኤል ፍቅር ሳይሆን HIV እንዳይገላት ነው። ቀን አንተ ይዞ አንተ ስላለብህ ተስፋ ስለቆረጥክ በህይወት ለሴት ልጅ ለእናቶችም ለማንም ክብር የለብም። ለምን አንተ አለብህ። አሁን አንተ እኮ የመኖርን እንትን ራሱ አታውቀውም። አይደለም ይሄማ እኔ እኮ ራሳችሁን ችላችሁ ትሰዳደቡና ከዛም በኋላ ሴት ልጅ ክብር ጋር ትሄዳለች። ማን ነው ክብሩን የጣሉ? መጀመሪያ አንቺ እኮ ነሽ የጣልሽው፣ ሴቶቹ አይደሉም እኮ። ስለ ራስሽ አንቺ እኮ ነሽ። አንቺ ራስሽ ነው የተሰደብሽ ነበረ። ሴቶች በጣም ነው ግን የምታሳዝነው። ይህን ያለ ምን ተስፋ ትቆርጣለህ? በቃ አይዞህ ጀመር ነው። የማያልፍ ቀን የለም። በቃ እስቲ ሽሮ ስሪ ሲሆን እስቲ ሽሮ ስሪ። እኔ አደንቅሻለሁ። ውይ እግዚአብሔርን አይደለም ሽሮ ማለት ነው ዶሮ ልሰራልህ እችላለሁ። አያም ጽዮን ኦኬ። አያም ጽዮን አወራሁት እኮ ስለማየት መጥሎ ወጣ እኮ። እንግሊዝኛ ስንጀምር ነው ወጣ እኮ። አይችልም እኮ ምን ላድርገው? ወይ ደግሞ እንግሊዝኛ በአማርኛ ልትወጣት ላስጋይቻት ነበረች። አትታይም እኮ እንትኑን ወገቧን ካልቆረጥኩ አይታይም። አይ ወይኔ ወገቧን ሳይሆን ሳውዝ አፍሪካ ሄዳ ማለት ምንድን ነው እንትን የአናል ሰዎች ጋር እዛ ቀርባ እንዳሌሎች ሴቶች አይደለም አናል ምንድን አጥፋ ሲሆን አናል ምንድን በፎቶ ብቻ ልትቀጣ ትችላለህ። ብራዘር አጥፋ ፎቶ ምንድን ነው የምትቀጭኝ? ጀድ ላይ ይቀጥቅጠሽና እንደባብ ትቀጣለና እረፍ። እኔ ሪከርድ አልደረግም። ግን ማናት እቺ ማናት? እኔ የምልሽ ግን ቤተሰቦችሽ አንቺን ስለወለዱ ይኮሩብሻል ወይስ እንዴት ነው? እሱን ቆይ ከትንሽ ደቂቃ በኋላ እንደሚኮሩብኝ አፍህን ሞልተህ ትናገራለህ። ኧረ አውራ እንዴ እዋት እስኪ ለፎቶ ላሳየክ። እኔ አላፍርም። እኔ የምልሽ ማለት ነው በኔ ግብዣ ፎቶ ላሳይክ። አንቺ ኤማ አንድ ጥያቄ ልጠይቅሽ። ቆይ ላሳይክ ብራዘር። አይ አታሳይኝ። ናይጄሪያዎች እንደኛ ነው የሚሸጡት ወይስ ፎቶ ነው አይደለ? ምንድን ነው የሚሸጡት? አንተን ነው። እንዴት ነው ብልታቸው ትልቅ ነው?
ይኸው በደምብ ምስኪን አየተኛ ምስኪን። እኔ የምልሽ አይዞህ ካፈድክ አይደለ? አይ የታለች ሲሆን የት ሄደች? ምን አገባ የትስ ብትሄድ አንተ። አይ ሞን ግን እንደ ትልቅ እናውራ። የምር ማማት ሙት የምር። ቆይ አንዴ እንትን ተባልኩኝ። ስልክ አንድ እንትን ደወለ ደንበኛ። ሄሎ ሚስተር። ሄሎ እንዴ ናይጄሪያዊ ሚስተር ስል ሰምተሽ ነው? አቤት ጉጉት። አይ ላውራልክ ብዬ ነው። እንግሊዘኛ ስለማትችል እንግሊዘኛ ላውራልህ ብራዘር። ምክንያቱም ናይጄሪያ አብዛኛውን እንግሊዘኛ ነው የሚያወራው።